የማይታመን ዜና ተሰምቷል። ላ ሐውለ ወላ ቁወተ ኢላ ቢላህ። ሀገራችንን ባዶ አድርገው የቲም አድርገዋት ሙፍቲ ወደ አኼራ ተሻገረ። ማውራት ኢና ሊላሂ ወኢና ኢለይሂ ራጂዑን። እና ቅስም ሰባሪ ዜና ተሰምቷል። ታላቁ አባት ሀጂ ሙፍቲ ዑመር ኢድሪስ ህይወታቸው ማለፉን በዚህ ሰዓት መረጃዎች እያሳዩ ይገኛሉ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩትም በሁሉም ዘንድ የሚወደዱት ክቡር ዶክተር የሆኑት ሀጂ ሙፍቲ ኢድሪስ በዛሬው ዕለት እንግዲህ ህይወታቸው አልፏል። በጠና ታሞ በሕክምና ላይ እንደነበሩ እኔም መረጃዎችን በተደጋጋሚ ሳደርሳችሁ እንደነበር ይታወቃል። ታዲያ ዛሬ ላይ እንግዲህ የተወሰነ የጤና መሻሻል እንዳላቸው ከቤተሰቦቻቸው መረጃ ወጥቶ ነበር። ነገር ግን አሁን ላይ ህይወታቸው እንዳለፈ ተሰምቷል። እጅግ በጣም ያሳዝናል። እጅግ በጣም አሳዛኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኩሉ ነፍስ ዛኢቀቱል ሞት። ሁላችንም ሟች ነን፣ ወደ አላህም ተመላሽ ነን። ወላሂ ልብ የሚነካ አሳዛኝ ዜና ነው ከምሽቱ የሰማ ነው። አላህ ጀነተል ፊርዶስ አልአላ ይወፍቃቸው። በጣም ዑለማዎች ሲሞቱ ምንም የማይመስለን አለን። ነገር ግን በጣም በጣም ያሳዝናል። የአኺሩ ዘማን ነው። እንደዚህ አይነት ሲከሰት በጣም ያሳዝናል። ላኢላሀ ኢለላህ ሙሐመድ ረሱሉላህ። የሁላችንም አባት ናቸው። የሁላችንም የእስልምና ይመለከተናል። ያን ላኢላሀ ኢለላህ አባት ነበሩ። ዛሬ ወደ አኺራ ሂደዋል። ማመን አቃተን። ሞት እንደዚህ ናት። ሁላችንም ሞት ቀማሽ ነን። ርቅ ይመስለናል፣ ነገር ግን ቅርብ ነው። መቼ እንደሚመጣም አናቅም። መልካም ስራም የለንም። በጣም ይከብዳል፣ ያሳዝናል። እኔ ማመን ነው ያቃተኝ። ቲክቶክ ግን ስገባ የጉድ ነው። አላህ ጀነተል ፊርዶስ ይወፍቃቸው፣ ቤተሰቦቻቸው፣ ኡማውን ኢንሻአላህ በእነሱ ምትክ ደግሞ የተሻለ ኡማውን የሚመራ ዑለማ አላህ ይተካልን ማለት ነው። በጣም ይከብዳል። አንድ ዑለማና ኖርማን ተራ ሰው ሲሞት አንድ አይደለም። በጣም በጣም ርቀት አለው። ነገር ግን ምንም ማድረግ አንችልም። ሞት የማይቀር ነው። ሁሉንም ህዝብ፣ ሁሉንም በኒ አደም ይቀምሰዋል። አላህ ሀቲማችን ያሳምርልን፣ መልካም ስራችን ይውደድልን እንጂ በጣም ያለንበት ዘመን በጣም ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ያው እንደሰማችሁት ነው። የማይቀር ሀገር ዛሬ ተጉዘዋል። መቼስ ምን እናረጋለን? መልካም ስራቸው ይውደድላቸው፣ ቀብራቸው ኑር ያርግላቸው፣ ዱዓ እናርግላቸው ባለንበት። ቤተሰቦቻቸውንም እኛንም መጽናኛ ይስጠን። የሁሉም አባት ነው የእስላም የሁላችንም አባት ነበሩ። ወደ አኺራ ሄደውብናል። ምን እንበል? ምን እናርግ? ከባድ ነው ወላሂ። ምንለውን ራሱ ይጠፋብኝ ማለት ነው። ስለማይቀርለት ሞቶ መቀበሩ እንዲያው በዝች ዓለም ብዙ ዓመት ላይ ኖሩ እኩይ መተግበሩ ራስም መወንጀል ፍልኩብራ ፍየው ሚለህዋሊ መገንዘብ ይረዳል የፈጣሪውን ታምር ወቅቱ ቀጠሮውን መጠበቅ ብቻ ነው ነገር። ከደረሳችሁ ሀጂ ማረፋቸው እየተነገረ ይገኛል። ይህ ቪዲዮ ከደረሳችሁ ሁላችንም አላህ ጀነተል ፊርደውስን እንዲወፍቃቸውና ከረሱል ሰለላሁ ዐለይሂ ወሰለም ጋር ጎረቤት እንዲያደርጋቸው ሁላችንም ዱዓ በማድረግ ለሁሉም እንዲዳረስና ለቤተሰቦቻቸውም አላህ ሰብር እንዲሰጥ ሁላችንም ዱዓ እናድርግላቸው። የዒልም ባለቤቶች ታላላቅ ኡስታዞች የነሱ መሞት የቂያማ ምልክት ስለሆነ አላህ እኛንም ኻቲማችንን እንዲያሳምርልን ዱዓ ማድረጋችሁን እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀጂ ወደ አኺራ ሄዱ እየተባለ ነው። እኔ ማመን አልቻልኩም። ሐውለ ወላ ቁወተ ኢላ ቢላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ያ ጀማዓ ምንድነው የምንሰማው? እውነት ነው? ላ ሐውለ ወላ ቁወተ ኢላ ቢላህ።
ግማሹ ይቀልዳል፣ ግማሹ በጣም ይከብዳል። ያለንበት ዘመን ብቻ አላቅም። አላህ ጀነተል ፊርደውስ አለ ይወፍቃቸው፣ ቀብራቸው ኑር ያርግላቸው። በጣም ልብ የሚነካ ነው። የተራሰው ቦታ አለመስጠት ሀቲማችንም ያሳምርልን። እነሱ አላህ ይቅር ይበላቸው፣ መልካም ስራቸውን ይውደድላቸው ብለን ዱዓ ማድረግ ነው ከምንም በላይ ማለት ነው። አንድ ተራ ሰዎች እንደምንም ሲዛለፉና ሲሳደቡ አለመስጠት ማለት ነው። መሞከር አለብን። እቺ ዱንያ ጠፊ ናት። ሁላችንም ሞት ቀማሽ ነን። ለፎሎና ለእይታ ብለን እንደፈለግን የምናወራ ሰዎች ብንታቀብና እንደዚህ አይነት ዑለማ ሲሞቱ መዛለፍ መልካም ነው ብዬ አላስብም። አላህ የሁላችንም ሂዳያና ቀልብ ይስጠን በማለት ሁላችንም ዱዓ አድርጉላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።